ለብድር መክፈያነት ባንክ በመያዣ የያዘውን ንብረት በፎርክሎጀር በሐራጅ ሲሸጥ ጉዳት የደረሰበት ሰው በተለምዶ ያለው ብቸኛ መፍትሄ የካሳ ጥያቄ ነው። ይህም በአሻሸጡ ስነስርዓት ላይ ጉለት አለ የሚል ከሆነ ይህንን ጉለት መሰረት አድርጎ ካሳ መጠየቅ ነው። ሽያጩ እንዲፈርስ ወይም ደግሞ እንዲታገድ እንዲቆም ጥያቄ በሚቀርብበት ጊዜ ብዙውን ጊዜ ፍርድ ቤቶች የሚሰጡት ምላሽ አንደኛ ወይ ስልጣን የለንም የሚል ምላሽ ይሰጣሉ። አንዳንድ ጊዜ ደግሞ ኢቭን የክስ ምክንያት የለውም በሚል ራሱ ክሱን ውድቅ የሚያደርጉበት አጋጣሚ አለ። ነገር ግን ባንክ ለብድር መክፈያነት በመያዣ የያዘውን ንብረት በሐራጅ በሚሸጥበት ጊዜ የክሱ ምክንያት በአሻሻጡ ጉድለት ላይ ሳይሆን በሌላ ምክንያት መሰረታዊ በሆነ ምክንያት በተለይ ከውል መጣስ ጋር ወይም ደግሞ ህገወጥ ተግባር ከመፈጸም ጋር የተያያዘ ከሆነ ፍርድ ቤቶችም ጉዳዩን የመያዝ ስልጣን አላቸው። ሐራጁ እንዲቆምም ትዕዛዝ የመስጠት ስልጣን አላቸው። ኢቭን ሽያጩ እንዲፈርስ ውሳኔ የመስጠት ስልጣንም አላቸው። ይህ እንግዲህ በሰበር ችሎትም የተረጋገጠ ነው። ከዚህ በፊት ሰበር ችሎት በሰጣቸው ውሳኔዎች ላይ በተለይ በሰበር መዝገብ ቁጥር 163 586 216 672 እንዲሁም ደግሞ በ211 694 ላይ በሰጣቸው ውሳኔዎች ላይ ባንክ በመያዣ የያዘውን ንብረት በሚሸጥበት ጊዜ የውል መጣስ ፈጽሞ ከሆነ ወይም ደግሞ ህገወጥ ተግባር ፈጽሞ ከሆነ አቤቱታ አቅራቢ ያለው መፍትሄ ካሳ መጠየቅ ብቻ ሳይሆን ሽያጩ እንዲፈርስ፣ እንዲታገድ፣ እንዲቆም በፍርድ ቤት መጠየቅ ይችላል። ፍርድ ቤትም ይህን ለመዳኘት ስልጣን አለው። ከሶስቱ ከጠቀስኳቸው መዝገቦች ለምሳሌ ምክንያቶቹ ምንድን ነው ያለን እንደሆነ አንደኛ ባንክ በመያዣ የያዘውን ንብረት በሐራጅ ለመሸጥ የመጀመሪያ መሟላት ያለበት ነገር ምንድነው? ብድሩ ተከፍሎ ያላለቀ መሆን አለበት። ስለዚህ ከብድሩ መክፈያ ጊዜ በፊት ባንክ ንብረቱን በሐራጅ ለመሸጥ ቢነሳ አቤቱታ አቅራቢው ያለው መፍትሄ ሽያጩ እንዲታገድ ለፍርድ ቤት አቤቱታ ማቅረብ ነው። ይህም ደግሞ እንደሚቻል ቅድም ከጠቀስኳቸው የሰበር መዝገቦች መካከል ሰበር መዝገብ ቁጥር 211 694 ላይ ይሄ እንደሚቻል ፍርድ ቤቱ የህግ ትርጉም ሰጥቷል። በተጨማሪም ከመሰረታዊው ለሽያጩ መነሻ ከሆኑ የመያዣ ውሉ ላይ መሰረታዊ ግድፈት ካለ ለምሳሌ በሰበር መዝገብ ቁጥር 163 586 ቃሪ በሆነ የውክልና ስልጣን ነው መያዣ የተሰጠው። ያ ደግሞ ህጋዊ መብትን አይፈጥርም። ስለዚህ የስር ፍርድ ቤት ሽያጩ እንዲቆም የሰጠው ውሳኔ በሰበር ችሎትም ጸንቷል። በሰበር መዝገብ ቁጥር 216 672 እንዲሁ ከመክፈያ ጊዜው በፊት ባንክ የሐራጅ ሽያጭ ማስታወቂያ ሲያወጣ ሊሰጥ የሚችል የእግድ ትዕዛዝ ፍርድ ቤት ዳኝነት ስልጣን እንዳለው ፍርድ ቤቱ የሰበር ችሎቱ አረጋግጧል። ስለዚህ አንድ ሰው ክስ ሲያቀርብ መጥቀስ ያለበት በተለይ ሽያጩ እንዲፈርስ ወይም እንዲታገድ ወይም ደግሞ እንዲቆም ከሆነ የፍትሐ ብሔር ስነ ስርዓት ህጎችን መጥቀስና እዛ ላይ መሰረት ማድረግ የለበትም። ምክንያቱም በሌሎች መዝገቦችም ላይ እንደታየው አቤቱታ አቅራቢው ምንም እንኳን ብድሩ የመክፈያ ጊዜው ገና ቢሆንም በክሱ ላይ ጠቀሳቸው እነዚህ የሐራጅ ሽያጭን የሚመለከቱ የፍትሐ ብሔር ስነ ስርዓት ድንጋጌዎችን በመሆኑ ይሄ ፍርድ ቤቶችንም ያደናግራል። ሰበር ችሎትም የተሳሳተ ውሳኔ የሰጠባቸው አጋጣሚዎች አሉ። ስለዚህ አንድ ሰው ሐራጅ እንዲፈርስ፣ እንዲታገድ፣ እንዲቆም ዳኝነት ሲጠይቅ መሰረት ማድረግ ያለበት ሙሉ በሙሉ አንደኛ የፍትሐ ብሔር ስነ ስርዓት ድንጋጌዎችን ከመጥቀስ ተቆጥቦ ለሽያጩ መፍረስ፣ መታገድ፣ መቆም ምክንያት የሚያደርገው የውል መጣስ መኖሩን በትክክል ለፍርድ ቤቱ ማሳየት መቻል አለበት። የስነ ስርዓት ጉድለት አለመሆኑን ለፍርድ ቤቱ ማሳየት መቻል አለበት። ወይም ደግሞ የሐራጅ የመያዣ ውሉ ላይ መሰረታዊ የሆነ ችግር እንዳለ፣ ስልጣን በሌለው ሰው የተያዘ ንብረት እንደሆነ ወዘተ ያንን ማሳየት መቻል አለበት። ስለዚህ ሁለቱን ፍርድ ቤቶችም ሁለቱን መለያየት ያስፈልጋል ማለት ነው። በአሻሻጥ ጉድለት ወይም ደግሞ ስነ ስርዓት ግድፈት ከሆነ ይሄ ካሳ ከመጠየቅ ውጭ ሌላ መብት አይሰጥም። ነገር ግን በመሰረታዊው የመያዣ ውሉ ላይ እንዲሁም ደግሞ ብድሩ መሰረት ያደረገ የውል ጥሰት ወይም ደግሞ ህገወጥ ተግባር ተፈጽሞ ከሆነ ይህንን በፍርድ ቤት አቤቱታ አቅርቦ የሽያጭ ውሉ የፎርክሎጀር የሐራጅ ሽያጩ እንዲቆም፣ እንዲታገድ ዳኝነት መጠየቅ ይቻላል።